መንፈሳዊ ቦታዎችን ጌታችን ያረፈባቸውን እመቤታችን ባረከቻቸውን ቅዱሳን የተጋደሉበትን ቦታን ማጣት አይፈልጉም ነበር። ምክንያቱም እነዛ ቦታዎች አይደለም ለጥንት ዘመን ለአሁንም ዘመን ለወደፊትም ገና ለሚመጣውም ዓለምና ትውልድ ትንቢት የተነገረላቸው ቦታዎች ናቸው። በእነዛ ቦታዎች ላይ የሚከናወን ነገር አለ፣ መንፈሳዊ ኃይል አለ። ቦታው ሰውን ይቀድሳል፣ ሰውን ቦታን ይቀድሳል የሚለው አባባል አለ። ስለዚህ የተቀደሰን ቦታ ማጣት አይፈልጉም። ስለዚህ በዛ አንፃር ስለሚያስቡት ያንን ቦታ ሊያሳጣቸው የሚፈልግን ሰው ፍጹም ጠላታቸው አድርገው ነው የሚያዩት። ስለዚህ እንደኛ ስላልሆነ አስተሳሰባቸው ለኛ ምን ማለት ነው? ይሄ በጣም የተሳከረ በጣም የወረደ እና ስላለን ይሄን ያህልን ቫልዩ አይታየንም። እነሱ ግን ይጋደላሉ። ሊቀ ነቢያት ሙሴ የሲና ምድረ በዳ ላይ ከህዝቡ ጋር ለተወሰኑ ጊዜያት ከቆየ በኋላ ተነስቶ ጉዞ ወደ ምድረ ርስት ሲቀጥል አብሯቸው የነበረው ኦባብ የተባለው የሚስቱ የኢትዮጵያዊቷ የሲጳራ ወንድም ካህን ነበር። ራሱ ኦባብ ማለትም የዮቶር ልጅ ነው። እናም ኦባብን ምንድን ነበር ያለው? እንደውም ላንብብላችሁ። ሙሴም የሚስቱን አባት የምድያማዊው የራጉኤል ልጅ ኦባብን እግዚአብሔር ለእናንተ እሰጠዋለሁ ወዳለው ስፍራ እንሄዳለን፣ እግዚአብሔር ስለ እስራኤል መልካም ነገርን ተናግሯልና አንተ ከኛ ጋር ና፣ መልካምን እናደርግልሃለን አለው። እርሱም አልሄድም፣ ማለትም ከእናንተ ጋር አልሄድም፣ ነገር ግን ወደ ሀገሬና ወደ ዘመዶቼ እሄዳለሁ አለው። እመለሳለሁ፣ ወደ ምድያም ወይም ወደ ኢትዮጵያ እመለሳለሁ አለው። እርሱም ሙሴም እባክህ በምድረ በዳ የምንሰፍርበትን አንተ ታውቃለህና እንደ አይኖቻችንም ትሆንልናለህና አትተወን፣ ከእኛ ጋርም ብትሄድ እግዚአብሔር ከሚያደርግልን መልካም ነገር ሁሉ እኛ ለአንተ እናደርጋለን አለ። ከእግዚአብሔርም ተራራ የ3 ቀን መንገድ ያህል ተጓዙ። የእግዚአብሔርም የኪዳኑ ታቦት የሚያድርበትን ስፍራ ይፈልግላቸው ዘንድ የ3 ቀን መንገድ ቀደማቸውማ። ኦባብ ቀድሟቸው ሄደ፣ ታቦቱ የሚያድርበትን ቦታ ይፈልግላቸው ዘንድ። ስለዚህ እንደ አይኖቻችን ትሆንልናለህ ያለው ሙሴ እንግዲህ ግብጽ ኖሮ በፈርዖን ቤት ኖሮ ሙሴ ራሱ የዛ የመካከለኛው ምስራቅ አካባቢ ምንም አያውቀውም። የመካከለኛው ምስራቅ ንጉሠ ነገሥት የነበረው ዮቶር ነው። ምድያማዊው ወይንም ኢትዮጵያዊው ዮቶር ስመ ክህነቱ ራጉኤል የተባለው ያ ግዛቱ ስለነበር በደንብ ያውቀው ነበር። ግብጽ ላይ የተነሳው ፈርዖን ግን ዮሴፍን የማያውቅ አዲስ ንጉስ ነው የተነሳውና ከነ ዮቶር ጋር መንፈሳዊ ህብረት አልነበረውም። እና እነ ዮቶር ያግዙ የነበረው ነፃ እንዲወጡ ለእስራኤል ያግዙ የነበረው እንጂ ለግብፁ ፈርዖን አልነበረም። የዛ ሰዓት እንግዲህ ጋፕ ነበረ ማለት ነው በግብጽና በኢትዮጵያውያን መካከል መንፈሳዊ ልዩነት ነበረ ማለት ነው። እነ ዮቶር ዮሴፍን ያውቃሉ፣ የዮሴፍንም አምላክ ያውቃሉ። ለዚያም ነው መስዋዕት ተሰውቶ እስራኤል ነፃ ሲወጡ በእስራኤል ካህናትና ሽማግሌዎች ፊት ኢትዮጵያዊው ሊቀ ካህን ዮቶር መስዋዕት የሰዋው ለዛ ነው። ከሮም ጋር ደግሞ አንዳንድ ጊዜ አካላዊ ውጊያም አለ፣ አንዳንድ ጊዜ ደግሞ የሃይማኖት ውጊያ አለ። እነሱ ሁለት ባህሪን ለማስፋፋት ይጥራሉ። ኢትዮጵያውያን ደግሞ እዛ ድረስ እየሄዱ እሺ አሁንስ ምን አሉ እያሉ እየሞገቱ እስከ ፋርስ እየሄዱ የአረብ ምድሮች ላይ እየሄዱ እስከ ህንድ እየሄዱ የሮምን ትምህርት እንዳይስፋፋ ሁለት ባህሪ ዓለምን እንዳይወጥ ይታገሉ ስለነበረ እነዚህ ሁሉ መረጃዎች የሚያገኙት ግብጽ ላይ ነው። ወደ ኢትዮጵያ ደፍሮ የሚመጣ ስለሌለ ማለት ነው፣ አያስደፍሩም ነበረ። ስለዚህ ኢትዮጵያውያንና እስክንድሪያ መንበር ላይ አብረዋቸው የታገሉት ሌሎችም ግሪካውያንም አሉ። እውነተኞች ሮማውያን በተዋህዶ እምነት የጸኑ ነበሩ፣ አረቦችም ነበሩ። እነሱ ባይጋደሉ ኖሮ ይሄ ትምህርት ነበር